ስንት ነው? የዲቁና ዕድሜ ስንት ነው? መጽሐፍ የሚለው 25 ብዙዎቻችን በጣም ልጅ ሆነን ያመጣ ነው። ግን 25 ዓመት ለምንድን ነው 25 እንዲሆን የሚያስገድ? ከዛ በፊት በቅቶ ቢገኝ ጳጳሱ ቢያምንበት ሊሾመው ይችላል። ነገር ግን ያቺ ዕድሜ የተፈለገችበት ምክንያት ሀተታውን ትተን ማስተዋል እንዲጀምር ነው እኮ። ገና ህፃናቱን በነገራችን ላይ የሚያሳዝነኝ ነገር በተለይ አሜሪካና መሀል ሀገር አካባቢ ገና ንፍጣቸውን ሳይጠርጉ ዲቁና ይሰጧቸዋል። ለምንድን ነው ሲባል እንዳይጠፉብን። የቤተክርስቲያኑን ወዝ ለመልመድ እኮ ዲቁና አያስፈልገውም። እንደዚህ ብለው ቤተ መቅደስ ማስገባት፣ ከዛው መቅደስ እንዳሉ ጌይ መሆን፣ ግብረ ሰዶማዊ ከነ ዲቁናቸው ቤተ መቅደስ በልጅነት አስገብቷቸው ሳያስተምሩ። በነገራችን ለሰው ትዕቢት ትሰጡታላችሁ። እድሜው ሳይደርስ ሳይማር ሳያስተውል ግራ ቀኙን ሳይለይ ወስደ ቤተ መቅደስ ዲቁና። ማስተዋል ይገባል። እድሜ ጠቃሚ ነገር ነው። አንድ ሰው በዘመናዊ ዩኒቨርሲቲ በመንፈሳዊ ጉባኤ ቤት ገብቶ ከሚማረው በላይ የሚያስተምረው ምንድን ነው? እድሜ ነው። ለዛ ነው ሽማግሌ ሲናገር ፕሮፌሰርም ቢሆን ዝም ብሎ ማዳመጥ አለበት። የአራት ጉባኤ መምህር ብትሆንም ዝም ብሎ ማዳመጥ አለበት። እድሜ የሰጠው ነገር ነው። በእርግጥ እድሜ የማያስተምረው ብዙ ደግሞ ጅላጅላል። እሱን ትተን ማለት ነው።